ፋይናል ፈተና ሊጀመር 11ኛው ደቂቃ ላይ ነው ምንገኘው በዚህ ሳምንት በቀጣይ ሳምንት ኦልሞስት ኦል ዩኒቨርሲቲና ኮሌጆች ፋይናል ፈተናን ይጀምራሉ ምክንያቱም ሰዓቱ አልቋል ለፋይናል ፈተና የሚሰጠን የጊዜ ጋፕም የአንድ ቀን ልዩነት ነው ያ ማለት ዛሬ አንድ ኮርስ ተፈተናላችሁ ነገን ስታጠኑ ውላችሁ ሌላ ኮርስ ከነገ በኋላ ተፈተናላችሁ ስለዚህ የአንድ ቀን ጋፕ ነው ያለው ቀድማችሁ ስለ ኮርሱ ተዘጋጅታችሁ የሚሆን ሳትዘጋጁ በዚህ በአንድ ቀን ጋፕ እንዴት ብታጠኑ ውጤታማ ልትሆኑ ትችላላችሁ ኮርሱንና ሞጁሉን በቀላሉ አንደርስታንድ እንድታደርጉት የተለያዩ ጥያቄዎችን ጀነሬት እንድታደርጉ የሚጠቅማችሁ AI ቱሎች እነማን ናቸው እንዴት ነው መጠቀም ያለባችሁ ዲቴል እያንዳንዱን አሳያችኋለሁ ድሮ ምን ነበር ስናደርግ ነበረው አጤራዎችን እናወጣለን አሁን ላይ አጤራዎችን ወይም ደግሞ ፍላሽ ካርድ ኖቶችን ራሱ AI ቱሉ ጀነሬት ያደርግልናል እንዲሁም ደግሞ አንድ ተማሪ previous final examen ከሰራ ወይም ደግሞ ካሁን በፊት የኛ ሲነሮች የተፈተኑትን ፈተና አግንቶ ያን ጥያቄ ከሰራ almost አሁን የሚፈተነው ፈተና ከ50% በላይ ሰርቶታል ማለት ነው ምክንያቱም ጥያቄው ዳይሬክሽኑን ቀይሮ ነው የሚመጣው ወይም ደግሞ ራሱ ሊደገም ይችላል እንጂ የተለየ ነገር ምንም አይኖረው ካሁን በፊት የኛ ሲነር ተማሪዎች የተፈተኑትን ፋይናል ፈተና ካላገኘውስ እንዴት ነው ጥያቄዎችን መስራት ያለብኝ ኖርማሊ የምንማርበትን ሞጁል በማስገባት የተለያዩ መልቲፕል ማቺንግ ብላንክ ስፔስ ወርክአውት እና ሊስት ዳውን የመሳሰሉ ጥያቄዎችን ጀነሬት የሚያደርጉልን በጣም ብዙ AI ቱሎች አሉ ኮንሰፕቱን በቀላሉ የሚያስረዱን ለምሳሌ የከበደንን ጥያቄ ሳንሰራ የምንገባበት ጊዜ ነበር የከበደንን ኮንሰፕት ሳንረዳ የምንገባበት ጊዜ ነበር አሁን ግን ጎበዝ ተማሪ የሚባል ነገር የለም ጀስት እነዚህን AI ቱሎች በመጠቀም በቀላሉ ማንኛውም የሚከብዳችሁ ጥያቄ ካለ ማንኛውም አንደርስታንድ ያላደረጋችሁት ግራፍና ቴብል ካለ እንዲሁም ጀስት ኖቶችን እንዲያወጣላችሁ ኮንሰፕቱን እንዲያስረዳችሁ ከፈለጋችሁ አስተማሪውን ወይም ደግሞ ያን ጎበዝ ተማሪ ባለበት ቦታ መፈለግ አይተበከባችሁ እነዚህን AI ቱሎች በመጠቀም ያለምንም ታይም ዲላይ በቀላሉ አንደርስታንድ ማለት ትችላላችሁ ስለዚህ ስታነቡ እንዴት ማንበብ አለባችሁ ምን ሪሶርሶችን መጠቀም አለባችሁ AI ቱሎችን እንዴት እንጠቀማቸው ኢፌክቲቭሊ ከምን ራሳችን መቆጠብ አለብን የሚለውን እያንዳንዱን ዲቴል በጣም አጭር በሆነ ደቂቃ ውስጥ አስረዳችኋለሁ ከናንተ የሚጠበቀው አንድ ነገር ብቻ ነው ቪዲዮውን እስከ መጨረሻው ማየት ዘን ተግባራዊ ማድረግ ለማታውቁኝ ሄዋን ነኝ ፕሊዝ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ በየጊዜው የምለቃቸው ቪዲዮዎች እንድትደርሷችሁ የኖቲፊኬሽን ሳይን ተጫኑ ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ ያገዛችሁኝም ስለሆነ ከልብ አመሰግናለሁ አብራችሁኝ ቆዩ Universal Tube በሁለት ቀን ለፋይናል ኤግዛም መዘጋጀት እንዴት ነው መዘጋጀት ያለብን ከዛ በፊት በጣም ፕሮዳክቲቭ እና ውጤታማ ሊያደርጓችሁ የሚችሉትን አንዳንድ ቲፖችን ልንገራችሁ የመጀመሪያው ከት ዲስትራክሽን አላስፈላጊ የሆኑ ጭንቅላታችን ቢዚ የሚያደርጉና ኮንሰንትሬሽንን የሚያሳጡ ጊዜያችን የሚበሉ ነገሮችን ማስወገድ ለምሳሌ ሎንግ የሆነ ታይም ስልክ ማውራት አያስፈልግም እንዲሁም ደግሞ ሎንግ ባይሆኑም በጣም ብዙ የሚደውሉልን ሰዎች አሉ ስለዚህ ወይ ከቻለን ለተወሰነ ጊዜ ስልካችን ዳይቨርት ማድረግ ወይ ደግሞ ፍላይት ሞድ ማድረግ ሌላው አሁንም አላስፈላጊ የሆኑ ሶሻል ሚዲያዎችን ላይክ ፌስቡክ ቴሌግራም ቲክቶክ እና የመሳሰሉትን ነገሮች ለጊዜው ፓውዝ ማድረግ ወይም ደግሞ ኦፍላይን ለመሆን መሞከር ኢነርጂ የሚኖረንና አይምሮአችን በትክክል ፈንክሽናል የሚሆነው አስፈላጊ የሆኑ ምግቦችንና መጠጣት ያለብንን ውሃ ሊሆን ይችላል መጠጣት ያስፈልጋል ስለዚህ ሃይድሬት ኤንድ ኢት ብሬን ፉድ አይ ነው የዩኒቨርሲቲ ተማሪዎች ኖርማሊ ካፌ ያለ ነገር የምትጠቀሙት ነገር ግን ያን ካፌ ያለ ቁርስም ሊሆን ይችላል ምሳም ሊሆን ይችላል እራትም ሊሆን ይችላል በአግባቡ ሚሳት አድርጉ መጠቀም አለባችሁ አንድ ተማሪ 24 ሰዓት ስላነበበ ውጤታማ ይሆናል ማለት አይደለም አይምሮአችን አክቲቭ የሚሆነው ሪፍሬሽ ሲያደርግና እረፍት ሲያገኝ ነው ስለዚህ ፓወር ናፕስ ወይም ደግሞ
ትንሽ ጊዜ እረፍት መውሰድ ያስፈልጋል ኦር መተኛት ያስፈልጋል አክቲቭ ስታዲንግ ቴክኒኮችን መጠቀም ስላይዱን ስክሮል ማድረግ ወይም ደግሞ ከፔፐሩ ጋር መፋጠጥ አይደለም ኮንሰፕቱን አንደርስታንድ አድርጌዋለሁ ወይ የሚለውን ቼክ ማድረግ መቻል አለብን ጥያቄዎችና ኤክሰርሳይሶችን እንዲሁም ደግሞ ኤግዛምፕሎችን መስራት ይጠበቅብናል ስታነቡ ጥንቃቄ ማድረግ ያለባችሁ ፐርፌክሽኒዝም ለምሳሌ የሆነ ነገር ካልገባኝ ብሎ ችክል አድርጎ ረጅም የሆነ ጊዜ መፍጀት የለባችሁ ምክንያቱም የተወሰነች ወይም ደግሞ ዴድላይን ያለው ታይም ነው ያላችሁ በዛ ዴድላይን ያለው ታይም ወይም ደግሞ አጭር በሆነ ጊዜ ፖርሽኑን ከቨር ካላደረጋችሁ ብዙ ነገሮችን ሚስ ታደርጋላችሁ ስለዚህ የማይገባችሁ ነገር ካለ AI ቱሎችን መጠቀምና በቀላሉ አንደርስታንድ ማድረግ እንዲሁ ጓደኞች ካላችሁ ጓደኞቻችሁ መጠየቅ ትችላላችሁ እንዴት ነው AI ቱሎችን መጠየቅ የምንችለው የማሳያችሁ ነው የሚሆነው አሁንም ፓወር ኦፍ ናፕስ ወይም ደግሞ እረፍት መውሰድ አለባችሁ እንዳልኩት ኦል ናይተርስ ማለት 24 ሰዓት ዝም ብሎ ላይብረሪ ላይ ማደር ወይም ደግሞ ስፔስ ላይ ማደር ኦር ዶርም ላይ መፋጠጥ አይደለም በትንሹ 5 ሰዓት ኦር 6 ሰዓት መተኛት መቻል አለባችሁ ዝም ብላችሁ 24 ሰዓት ስላነበባችሁ ውጤታማ ትሆናላችሁ ማለት አይደለም መተኛት ባለባችሁና እረፍት ማድረግ ባለባችሁ ሰዓት እረፍት ማድረግ ይጠበቅባችኋል ፓኒክ ማለት ዝም ብሎ አይምሮን ማስጨነቅ እንዲ ባረግ ኑሮኮ እንንትራኮ ይሄን ከቨር አድርገውታል ይሄን እኮ አንደርስታንድ አላደረኩትም ጥያቄው ላልሰራው ይችላል የሚባል ጭንቀቶችና ውጥረቶችን ማስወገድና በራሳችሁ መተማመን መቻል አለባችሁ በቃ ይሄን አንብቤያለሁ እንደዚህ ቢሆን እንደዚህ ልሰራ ይችላል የሚለውንና የገባችሁን ሰርታችሁ ለመውጣት ነው ማሰብ ያለባችሁ እንጂ ይሄን እኮ ላልጨርሰው ይችላል ከባድ ነው ላይገባኝ ይችላል ይሄ ስማርም ከብዶኛል ክላስ አቴንድ አላደረኩም ቀድሜ ባነብ ኑሮኮ just እነዚህ ነገሮች ያያሰባችሁ አይምሮአችሁን ቢዚ ማድረግና ስታጠኑ መጨናነቅ የለባችሁ አንድ ሰው ተጨናነቀ ማለት የሚያውቀው ነገር ሁሉ ነው የሚጠፋበት እንዲሁም ደግሞ አላስፈላጊ በሆነ ጭንቀት ጊዜያችሁን እየገደላችሁ ነው ኮንፊደንሳችሁን ሉዝ እያደረጋችሁ ነው ስለዚህ ስታነቡ መጨናነቅ የለባችሁ just ያለው ጊዜ በቂ ነው በዚህ ባለው ጊዜ በደንብ ስትሪክት በሆነ ስኬጁል ተጠቅሜ ውጤታማ መሆን ይችላል ብላችሁ ለራሳችሁ ንገሩት ያልገባችሁ ነገር ካለ እዛው AI ቱሎችን መጠቀም ስለምትችሉ ማል ያስረዳኝ ይችላል ይሄ እኮ አልገባኝም ዝም ብዬ ልገባ ነው or something እንደዛ በማለት ታይማችሁን አላስፈላጊ በሆነ ጭንቀት መግደል የለባችሁ እነዚህ ቲፖች ከነገርኳችሁ በአንድ ቀን ጋፕ እንዴት ብናጠና ውጤታማ ልንሆን እንችላለን የመጀመሪያው ፕራዮሪታይዝ ኤንድ ፕላን ማለት ፕላን ማድረግ አለባችሁ እንዲሁም ደግሞ ፕራዮሪቲ መስጠት ላለባችሁ ፕራዮሪቲ መስጠት አለባችሁ ከነገ በኋላ የምትፈተኑትን ፈተና ዛሬ ካላነበባችሁና ካልተዘጋጃችሁ ፈተናውን አሰሩትም ሌላ ብዙ ራን የምታደርጉትና የምትሰሩት ስራ እኮ ይኖራል ያ ስራ ግን በሌላ ጊዜ መሰራት የሚችል ነው ስለዚህ ለነገ ፈተና ዛሬ ግዴታ ማጥናት ይጠበቅባችኋል ያለበለዚያ ፈተናውን ፌል ታደርጋላችሁ የመጀመሪያው ጋዘር ኦል ማቴሪያል አስፈላጊ የሚባሉ ሁሉን ማቴሪያሎች መሰብሰብ ያስፈልጋል ያ ማለት ዝም ብሎ ጋርቤጅ የሆኑ ፒዲኤፎችን ከተለያየ ዩኒቨርሲቲ የመጡ ስላይዶችን ሌክቸር ኖቶችን መሰብሰብ ሳይሆን አስተማሪው ክላስ ላይ ያስተማረበት አንብቡ ብሎ የሰጣችሁ ማቴሪያል አለ ስለዚህ ያን ማቴሪያል መጀመሪያ ጥናት ከመጀመራችሁ በፊት የትኛውን ሞጁል ነው ማንበብ ያለብኝ የሚለው መለየት መቻል አለባችሁ አይደንቲፋይ ሃይ ይልድ ቶፒክስ ቶፒኮቹ ምን ምንድናቸው የሚለው ራፍሊ ኮርስ አውትላይን አላችሁ የተማራችሁበት ማቴሪያል አለ ያዛችሁት ኖት ወይም ደግሞ አጤራ አለ ስለዚህ ከዛ ጋር ክሮስ ቼክ ማድረግና ቶፒኮችን መለየት ያስፈልጋል ቶፒክስ ኢንፋሳይዝድ ኢን ዘ ክላስ ላይ ያ ፕሮፌሰር ወይም ደግሞ ያ አስተማሪ ሲያስተምር ትኩረት ሰጥቶ ያስተማረው ምንድነው ለምሳሌ ክላስ ላይ ስትማሩ የነበራችሁትን የሰራችሁትን ኤክሰርሳይዝ እንዲሁም ደግሞ የሰጣችሁ ኖቶች ታያላችሁ በደንብ ማቴሪያል ወይም ደግሞ ስላይድ አላችሁ ከዛ ጋር ክሮስ ቼክ ታደርጋላችሁ ፓስት ኤግዛሞችን ወይም ደግሞ የናንተ ሲኒየር ተማሪዎች የተፈተኗቸው የሰሯቸውን ጥያቄዎች እንዲሁም ደግሞ አዝ ወርክሺት ብለው እኛ ስንማር ለምሳሌ የሚሰጡን ወርክሺት ነበር እና ከዛ ወርክሺት ከ50% ከ60% ከ80% በላይ ጥያቄዎች ይመጣሉ ስለዚህ እነዛን ወርክሺቶች ድቅቅ አድርጎ መስራት እንዲሁም አሳይመንት የተሰጣችሁ ካለ ኢቭን ከአሳይመንቱ ዳይሬክትሊ ኮፒ ፔስት የሚያደርጉ አስተማሪዎች አሉ የተማራችሁበት ሌክቸር ኖት ወይም ደግሞ ስላይድ ላይ ያሉ ኤክሰርሳይሶች ካሉ ይሰሩም አይሰሩም ኤግዛምፕሎች ካሉ አስተማሪው ክላስ ላይ
ገብቶ ፕራክቲስ ያደረገው የሰጠን ኖት ካለ እነዛን ፕራክቲስ ማድረግ ያስፈልጋል በተለይ ደግሞ ካልኩሌሽን ያላቸው ትምርቶች ካሉ ማለት ነው teachers or professors highlighted as important አስተማሪዎች ክላስ ላይ ሲያስተምሩ ፎከስ የሚያደርጉበት ኤሪያ አለ አይታችሁ ከሆነ ስለዚህ እዛ ላይ ጥንቃቄ ማድረግ መቻል አለባችሁ እንዲሁም ደግሞ እናንተ ለምሳሌ ዝም ብላችሁ ትኩረት ሰጣችሁ አስተማሪው ሲያስተምር ኖት ማትይዙ ከሆነና የናንተ ጓደኞች ደግሞ ኖት የሚይዙ ከሆነ የነዛን ተማሪዎች ደብተር በስልካችሁ ፎቶ አንሱትና የጻፉትን ነገር ሪቫይዝ አድርጉት አንድ ኮርስ በተለያየ አስተማሪ ለምሳሌ አንደኛው አስተማሪ አንደኛውን ሴክሽን እንዲሁም ደግሞ ሌላኛው አስተማሪ ሌላኛውን ሴክሽን ይዛል ያኛው አስተማሪ በደንብ የተለያዩ ኤክሰርሳይሶችን ሰጥቶ ሊሆን ይችላል ይሄኛው አስተማሪ ደግሞ ኖቶች ላይ ወይም ደግሞ የሰጠው ኤግዛምፕል ከዛኛው አስተማሪ የተለየ ኤግዛምፕል ሊሆን ይችላል ፋይናል ፈተና ላይ ጥያቄውን ሲያወጡ ወይ ያኛው አስተማሪ ብቻውን ሙሉ ጥያቄውን አውጥቶ ሊሆን ይችላል ወይም ደግሞ ይሄኛው አስተማሪ ብቻውን አውጥቶ ሊሆን ይችላል ወይም ደግሞ ግማሹን ይሄኛው አስተማሪ ግማሹን ያኛው አስተማሪ ስለዚህ ያኛው አስተማሪ ሲያወጣ ራሱ በሰጠው ኤግዛምፕልና ኮርሱን ለተማሪዎች ዴሊቨር ባደረገው ወይ ነው ይሄኛው አስተማሪ በተመሳሳይ ስለዚህ እናንተ ብልጥ መሆን መቻል አለባችሁ እንዴት ነው ብልጥ የምትሆኑት ፋይናል ኤግዛም ላይ ሁሉን ተማሪ ደብተሩን ይፈልጋል ሶ በስልካችሁ የነሱን ደብተር ፎቶ ታነሱትና የሰሩትን ጥያቄ የሰጣቸውን ኤግዛምፕል የጻፉትን ኖት ታነባላችሁ ማለት ነው ስለዚህ ያን አደረጋችሁ ማለት በጣም ውጤታማ እንድትሆኑ ይረዳችኋል ፕሮፌሰርስ ሃይላይትድ as important ማለት ክላስ ላይ በደንብ አክቲቭሊ የምትከታተሉ ከሆነ አስተማሪው ከሚናገረው ከሚሰራው ኤግዛምፕልና ከሰጠው ማቴሪያል ኮንሰፕቱ ጉግል ላይ ኢቭን እንኳን ኮፒ ፔስት ቢያደርገው የተለየ ነገር አይኖርም ስለዚህ ሲያስተምር ትኩረት ያደረገበት ኤሪያ ላይ የት ነው የሚለውንም በዛው ክሮስ ቼክ ማድረግና ማስታወስ ይጠበቅባችኋል ማንበብ ያለብኝ ማቴሪያል የትኛው ነው እንዲሁም ደግሞ ፓስት ኤግዛሞች ወይም ደግሞ ኤክሰርሳይዞች ካሉ አሳይመንት የሰራችሁት ካለ አስተማሪ ፎከስ ያደረገበትና ቶፒኮች ምን ምንድናቸው የሚለው ከኮርስ አውትላይኑ ጋር ባንድ ላይ እንደዚህ ኦርጋናይዝ ካደረጋችሁ በኋላ create a strict schedule ማለት ዴድላይን አለው ለምሳሌ ዛሬ የሆነ ኮርስ ተፈተናችሁ ዘን የቀጣዩ ኮርስ ዴድላይን ከነገ በኋላ እስከ 6 ሰዓት ሊሆን ይችላል ስለዚህ እናንተ ያላችሁ ታይም ምን ያህል ጊዜ ነው ዛሬ ከሰዓት ዘን ማታ እስከ 6 ሰዓት ልታነቡ ትችላላችሁ በትንሹ ለ5 ሰዓት ኦር ለ6 ሰዓት አይምሮአችሁ ረፍት ማድረግ አለበት ነገ ሙሉ ቀን አላችሁ እንዲሁም ደግሞ አዳር እስከ 6 ሰዓት ከዛ ጧት ተነስታችሁ እስከ 2 ሰዓት ምናልባት ገረፍ አድርጋችሁ የሆነ የምታዩት ነገር ይኖራል ከዛ በኋላ የዛ ኮርስ ዴድላይን አለቀ ወይም ደግሞ ታይም ጨርሳችኋል ማለት ነው ስለዚህ ዘርዚ ዴድላይን በዚህ ዴድላይን ስትሪክት የሆነ ስኬጁል ያስፈልጋል ለዛ ነው ቀድም as a tip cut distraction አላስፈላጊ የሆኑ ሶሻል ሚዲያዎችንና የስልክ ጥሪዎችን ማቋረጥ ያስፈልጋል ያልኩት አንዳንድ ተማሪ ሰውነቱ ክላስ ላይ ነው ሐሳቡና አይምሮው ግን ክላስ ውስጥ የለም body is present mind is absent የሚባለው ለዛ ነው ሶ ስታነቡ ዝም ብላችሁ ስላይዱን መግለጥ ወይም ስክሮል ማድረግ ሳይሆን ኮንሰፕቱን እየተረዳችሁና ጥያቄዎችን እየሰራችሁ ራሳችሁን ቴስት ያደረጋችሁ መሆን አለበት ሶ አክቲቭ ለርኒንግ እንዳልነው ሁሉ አክቲቭ ስታዲንግ ቴክኒክን መከተል ያስፈልጋል ለዛ ደግሞ አንደኛውና ዋነኛው ኢንቫይሮንመንት ወሳኝ ነው የሚያነብበት ኤሪያ ኮምፎርት ካልተሰማው ጫጫታ ከበዛ ውጤታማ ሊሆን አይችልም በርግጥ አንዳንድ ሰዎች እያወሩ መዝሙር እየሰሙ ወይም ደግሞ ጀስት የሆነ ጫጫታ ቦታ ሆነው የሚያጠኑና አንደርስታንድ የሚያደርጉ ተማሪዎች አሉ እንዲሁም ደግሞ አንዳንድ ተማሪ በተፈጥሯቸው የማያጠኑ ነገር ግን ክላስ ላይ አንደርስታንድ የሚያደርጉ በትንሽ ደቂቃ አንብበው ሙሉ ሞጁሉን አንደርስታንድ የሚያደርጉና ፈተና የሚሰሩ ተማሪዎች አሉ አንዳንዶቻችን ደግሞ ሎንግ የሆነ ታይም የሚወስድብን ጸጥ ያለ ቦታ የሚያስፈልገን ሰዎች እንኖራለን ስለዚህ ባክግራውንዳችሁ ነው መከተል ያለባችሁ እንጂ አሁን ላይ ድርስ ብላችሁ ክሬት የምታደርጉት ነገር ሊኖር አይገባም ስኪን ኤንድ ሳመራይዝ ዛሬ እስከ 6 ሰዓት የሆነ ኮርስ ተፈተንና ዘን ከሰዓት ፍሪነን ማታ ፍሪነን ነገ ሙሉ ፍሪነን ከዛ ከነገ በኋላ 2 ሰዓት ላይ ነው ፈተና ያለን ሶ ዛሬ እስከ 8 ሰዓት ኦር እስከ 9 ሰዓት ኦር እስከ 10 ሰዓት አስፈላጊ የሚባሉ ማቴሪያሎችን ኦርጋናይዝ እናደርጋለን ማታ ላይ ዛሬ ስለተፈተንና አዳሩን ደክሞን ስላደረ ቶፒኮቹ ምን ምንድናቸው የሚለውን በደንብ ለማየት እንሞክራለን ሳመራይዝ እናደርጋለን ስናጠና የተለያዩ ቴክኒኮች አሉ ላይክ
ፖሞድሮ ቴክኒክ 50 ደቂቃ አንብበን የ5 ደቂቃ ኦር የ10 ደቂቃ ረፍት ማድረግ ኦር ሳምቲንግ ነገር ግን ጥንቃቄ ማድረግ ያለባችሁ ዝም ብላችሁ ለ3 ሰዓት ለ4 ሰዓት ቁጭ ስላላችሁ ብቻ ውጤታማ ትሆናላችሁ ማለት አይደለም ረፍት ማድረግ ባለባችሁ ታይም ረፍት ማድረግና ሪፍሬሽ ማድረግ ያስፈልጋል ፎከስ ኦን አንደርስታንዲንግ but not memorizing መጀመሪያ ላይ አሁን ለምሳሌ እንደነገርኳችሁ ከነገ በኋላ ከሆነ ፋይናል ፈተና የምትፈተኑት ዛሬ ከሰዓት አዳራችን እንዲሁም ደግሞ ነገ ውሏችን አንደርስታንድ ማድረግና መረዳት እንጂ ሜሞራይዝ ማድረግ የሚለው መጀመሪያ ፖርሽኑን ከቨር እስክናደርገው ድረስና ሙሉ ጥያቄዎችን እስክንሰራቸው ድረስ አንደርስታንዲንግ ላይ ነው ፎከስ ማድረግ ያለብን ምን አስተውሻለሁ የሚለው ነገ ከሰዓት እንዲሁም ደግሞ ማታ ላይ ዘንጧት ላይ ራሳችን ቴስት ማድረግ እንችላለን በደንብ ያነበብን ኮንሰፕቱን አንደርስታንድ ካደረግን በኋላ ፕራክቲስ ፕሮብሌም በተለይ ደግሞ ይሄ ካልኩሌሽን ከሆነ እንዴም ደግሞ እንደነገርኳችሁ የፕሪቪየስ ኤግዛሞች ካሉ ጥያቄዎችን በደንብ ፕራክቲስ ካላደረግን ሊገባን አይችልም እየሰራ ነው ስነር ነው የሚቀለን ማለት ነው እንዴም ደግሞ ጀስት ኮንሰፕት ከሆነ ቮካቡላሪ ከሆነ ዴፊኒሽን ከሆነ ሊስት ዳውን ከሆነ እያንዳንዱን ፕራክቲስ ማድረግ ያስፈልጋል እንዴ ነው ፕራክቲስ የምናደርገው በጣም ብዙ ኤአይ ቱሎች አሉ እያንዳንዱን ዲቴል ስለማሳያችሁ ችግር የለውም ፍላሽ ካርድ ኖቶችን ማውጣት ያስፈልጋል ድሮ አጤራ ስንለው የነበረው አሁን ደግሞ ፍላሽ ካርድ ጀስት ጥያቄው አለ ዘና አንሰሩ አለ ጥያቄው አለ ዘና አንሰሩ አለ ወይም ደግሞ የሆነ ቮካቡላሪ ሊሆን ይችላል ዴፊኒሽን ሊሆን ይችላል ሊስት ዳውን ይችላል just like that one ስለዚህ በጎን ጥያቄው በጎን አንሰሩ ያደረገ በቀላሉ እንዲገባንና አንደርስታንድ እንድናደርግ ፍላሽ ካርድ ኖቶችን ማውጣት ያስፈልጋል አሁን ላይ እነዚህን ፍላሽ ካርድ ኖቶችን ቁጭ ብላችሁ በስክሪፕቱ እየጻፋችሁ ያላሉ ማውጣት አይተበቀባችሁም just በጣም ብዙ ኤአይ ቱሎች አሉ እንዴት ነው እነዚህን ፍላሽ ካርድ ኖቶች በሰከንድ ጀነሬት አድርገን ዘን እነዛን በፒዲኤፍ ኦር በፓወርፖይንት ይዘን ማንበብ የምንችለውና በቀላሉ አንደርስታንድ ማድረግ የምንችለው የሚለው አሁንም በቀጣይ የማሳያችሁ ይሆናል ማለት ነው እነዚህ ነገሮች ካለፍን ለምሳሌ ዛሬ ከ8 ሰዓት እስከ 12 ሰዓት ዘን እስከ ሌሊቱ 6 ሰዓት በዚህ መልኩ ከሄድን በኋላ tomorrow morning deep review and testing just ራሳችን ቴስት ማድረግ በደንብ ዲቴል ለማንበብ መሞከር ምክንያቱም ኦሬዲ የምንፈልጋቸው ማቴሪያሎች የምንፈልጋቸው ጥያቄዎች ሙሉ አዘጋጅተና ኦርጋናይዝ አድርገን እንቱም ደግሞ ዛሬ ስኪሚንግ ኤንድ ሳመራይዝ just ቶፒኮቹን ምን እንደሚመስሉ እያንዳንዱን አይተናል ሶ tomorrow morning ላይ ምንድነው የምናደርገው ሪቪው ዘ ሳመሪ ኤንድ ዊክ ኤሪያ ማለት ምን መሰናችሁ በደንብ ያልገባን ካለ ወይም ደግሞ አንደርስታንድ አድርገነው ብለን ምናስበው ነገር ካለ ያን በደንብ ሪቪው ማድረግ ወይም ደግሞ መከለስ ያስፈልጋል ዲፕሊ ካነበብንና ዊክ ኤሪያችን ሪቪው አድርገን ከተረዳን በኋላ ቴክ ኤ ፕራክቲስ ቴስት ብዙ ኤአይ ቱሎችን በመጠቀም መልቲፕል ቾይሶችን ጥያቄዎችን አሳይመንቶችን ፕሪቪየስ ኤግዛሞችን መስራት እስከ 6 ሰዓት ሊሆን ይችላል እስከ 5 ሰዓት ሊሆን ይችላል በደንብ ዲቴል አንብበን just አሁንም ሃንዳውታችን እንከድንና እንጽፋለን በወረቀት ማለት ነው ምን ያህል ተረድቻለሁ ይሄ ማለት ምን ማለት ነው የሚለው ዘን ሚስቴካችን ክሮስ ቼክ እናደርግና ድጋሚ ሪቪው እናደርጋለን በዚህ መልኩ ከተዘጋጃችሁ በኋላ ጓደኛ ካላችሁ ለጓደኛችሁ ብታስረዱት ምንም አትረሱትም በቀላሉ አንደርስታንድ ማድረግ ትችላላችሁ እንደው ጓደኛ ከሌላችሁ ዝም ብላችሁ ለጓደኛችሁ የምታስረዱት መስላችሁ ይሄ ማለት ይሄ ነው ይሄ ማለት ይሄ ነው ይሄ ማለት ይሄ ነው እያላችሁ በመትፈልጉት ቋንቋና አረዳድ ኤክስፕረስ ያደረጋችሁ እየጫዋችሁ ማንበብ ትችላላችሁ እንዲሁም ደግሞ መልቲፕል ቾይሶችን ማቺንጎችን ፊል ብላንክ ስፔስ ወርክአውት እያንዳንዱ ጥያቄ በኤአይ እንዴት ጀነሬት ማድረግ እንደምትችሉና ዘን ምን ያህል አንደርስታንድ አድርገዋለሁ የሚለውን እንዴት መረዳት እንደምትችሉ መጨረሻ ላሳያችኋለሁ በመጨረሻ የፋይናል ፈተና ቀን ጧት ማለት ነው just scroll ያደረጋችሁ ቶፒኩን ሃይላይቱን ለ30 ደቂቃ ወይም ደግሞ ለ20 ደቂቃ ሪቪው ብታደርጉት አሪፍ ነው ፈተና ላይ ስትቀመጡ ምንም ስልክ ኦር ሳምቲንግ አያስፈልግም just በራሳችሁ እንደምትሰሩ ተማምናችሁ ቁጭ ትላላችሁ መተንፈስ ካለባችሁ በደንብ ትተነፍሳላችሁ እንዲሁም አላስፈላጊ የሆኑ ጭንቀቶች ኦር ውጥርጥር ነገር አያስፈልግም መጀመሪያ ጥያቄውን ከመጀመራችሁ በፊት ኢንስትራክሽን ማንበብ ያስፈልጋል ከዛ የመጀመሪያዎቹ 5 ጥያቄዎች 6 ጥያቄዎች ወይም ደግሞ መጀመሪያ ላይ ስታዩ ጥያቄዎቹ ከባድ ሊሆኑ ይችላሉ ወደ መጨረሻ ያሉ ጥያቄዎች ደግሞ ቀላል ሊሆኑ ይችላሉ ስለዚህ ማድረግ ያለባችሁ ከቀላሉ ነው መጀመሪያ ያለባችሁ የተሰጣችሁ ታይም ምን ያህል ነው የሚለውን ማየት መቻል አለባችሁ ምክንያቱም የመጀመሪያው ጥያቄ ከባዱ ነው ከዛ ላይ ዝም ብላችሁ ስትዳኩ መጨረሻ ላይ ያለውን ቀላል ጥያቄ ሳትሰሩ ታይም አልቋል ልትባሉ ስለምትችሉ ዝም ብላችሁ ለምሳሌ 15ኛው ጥያቄ ቀላል ከሆነ ኮሽን 15 ብላችሁ መጀመሪያ ፔጅ ላይ አንሰር ሹቱ ላይ ዘን
የ15ኛውን ጥያቄ አንሰር ማስቀመጥ ትችላላችሁ እንዲሁም ደግሞ ጥያቄውን ማታውቁት ከሆነና ጀስት ቶፒኩን የምታስተውሱት ከሆነ ስለዛ ነገር የተወሰነ ጽፋችሁ ብትወጡ ዝም ብሎ ከመውጣት የተሻለ ይሆናል ማለት ነው ስለዚህ በዚህ መልኩ ተረጋግታችሁ መስራት አለባችሁ AI ቱሎችን በመጠቀም ያልገባንን ለመጠየቅ ሞጁልን ሳምራይዝ ለማድረግና ፍላሽ ካርድ ኖቶችን ለማዘጋጀት እንዲሁም ደግሞ የተለያዩ የጥያቄ ፎርማቶችን በመጠቀም ብዙ ጥያቄዎችን ጀነሬት አድርገን ፕራክቲስ ለማድረግ በቀጣይ የማሳያችሁ ይሆናል ምክንያቱም ቪዲዮ ስለሚረዝምብኝ ነው ስለዚህ ፓርት 2 ከዚህ ቀጥሎ ይለቀቅላችኋል አሁንም በድጋሚ ላሳስባችሁ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ በጊዜ መልካችሁ ቪዲዮዎች እንደርሳችሁ ኖቲፊኬሽን አንሳይን ተጫኑ ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ በሌላ ቪዲዮ በሌላ ቲምስ ካገኛል መልካም ጊዜ ባይ ባይ